ስለሚለው ኃጢአቱ ይሰረይለታል ስለሚል በቤተ ክርስቲያናችን አሁን ሁሉም ክርስቲያን ወይ ዛሬ እኮ ሐሙስ ነው በእናትህ እባብ ሳልገድል እኮ አልኩኝ እያለ ነው ያለው። ሪል መሬት ላይ ያለውን ስንነጋገር እውነት እነጋገር። መቼም ቅድም ኤፍሬም ባለ ጊዜ አንድ ነገር መስክሯል። ኦርቶዶክስ ቤተክርስቲያን መሰረቷ ወንጌል እውነተኛ አስተምሮ እንዳላት አምናለሁ ብሏል። ያው ለመናገር የፈለገው ኋላ ግን የተጨመረ ነገር አለ ነው። ያው መከረኛ ዘርዓ ያዕቆብ ሊጠቀስ ነው። ግን እስቲ እውነት ለመናገር ዛሬ እሑድ ተነስቼ ሳላስቀድስ ስጋ ወደሙ ሳልቀበል ነው የምንለው? ሪል መሬት ላይ ያለችው ኦርቶዶክስ ወይ ዛሬ እባብ ሳልገድል ገድል ላይ እኮ ገድለ ተክለ ሃይማኖት ላይ እኮ እባብ የገድል ይሰረይለታል ስለሚል እባብ ሳልገድል አልኩኝ ነው የሚለው። እውነት እንደዛ ነው የምንለው? ሰባክያንስ ቤተክርስቲያን ላይ ቆመው ሐሙስ ቀንስ ጸሎት ሐሙስ አለ ለምሳሌ ቤተክርስቲያናችን እንደውም በሰሙነ ሕማማት ላይ ቅዳሴ ከሚቀደስባቸው ዕለት አንዱ ሐሙስ ነው። እንግዲህ ምዕመናን ዛሬ ስጋ ወደሙ አይደለም መቀበል ያለባችሁ። ስጋ ወደሙ ብትቀበሉም ችግር የለውም፣ ባትቀበሉ እባብ ገድላችኋል ግን ዛሬ ወይስ እባብ የገደለ እጅ አውጡ ነው የምንባለው? አሁን ሪል መሬት ላይ ያለችው ናት ወይ? እውነት ስንነጋገር ማለት ነው። ወደ መልሱ ሳንሄድ ነው። እውነት እናንተ እንደምትሉት እንውሰደውና ሐሙስና እሑድ ቀን እባብ የገደለ በሚለው ሴንስ እንውሰደውና ቤተክርስቲያናችን ያው ወደ ምሕረቷ ትምህርትም ሆነ ምዕመኑ ራሱ አባ ይፍቱኝ ዛሬ እባብ ገድያለሁ ነው የሚሉት? አይደለም። ያው ድርቅና ካልያዝን በስተቀር አይደለም። መሰረታዊ ጉዳይ እሱ ነው። አሁን ለማስጨበጥ ያክል ነው። እንደ ወደ መሬት ስንወስዱ መሬቷ ላይ ያለችው ኦርቶዶክስ ስለሚሉን ማለት ነው። መሬት ያለችው እቺ ናት። ደብረ ሊባኖስም እንሂድ። ደብረ ሊባኖስስ ብንሄድ እዛ ያለው ቤተክርስቲያናችን ትምህርት ዛሬ ነሐሴ 24 ነው የዋለው እሑድ ቀን ነው። ዛሬ ታኅሳስ 24 ነው የዋለው ሐሙስ ቀን ነው። ስለዚህ ምዕመናን እዚህ ከማስቀደሳችሁ የተክልዬን ያለበት ስባራ አጽሙ ያለበት ያረፈበት ቅዱስ ስፍራ እዚህ ደብረ ሊባኖስ ከመጣችሁ በፊት ዛሬ እዚህ ቦታ ላይ እባብ ገድላችኋል ሳልገደላችሁ ነው የሚሏቸው? አይደለም። ስንት ጊዜ ደብረ ሊባኖስ ሄደናል። ስንት ጊዜ ቃል እግዚአብሔር ሰምተናል። በዕለቱ የነበረውን ቅዳሴ አልሰማንም። በዕለቱ የነበረውን ስጋ ወደሙ አልተቀበልንም። እዛው ደብረ ሊባኖስ ቤተክርስቲያን ላይ ከዛ አንጻር መታየት ይችል ነበር። በአጭሩ ወደ መልሱ እንኳን ሳንገባ ወደ ፕራክቲካል ነገሩ ስንገባ ማየት እንችላለን። ግን ደግሞ እስቲ ደግሞ ቅድም ወንድሞቻችን እንዳሳዩት እስቲ ገድለ ተክለ ሃይማኖት ደግሞ አቡነ ተክለ ሃይማኖት ሰዎችን ሲያስጠምቁ ምን ያደረጉ ነበረ? ምን ነበረ ትኩረታቸው የሚለውን ነገር እንመልከተው። ለምሳሌ እዚህ አቡነ ተክለ ሃይማኖት ገድል ላይ አንድ ሁለት ጥቅሶችን ላሳይና ለማየት ለንጽጽር እንዲያመችን ማለት ነው። እሺ እዚህ ምዕራፍ 30 ላይ እዚህ ገድለ ተክለ ሃይማኖት ምዕራፍ 30 ላይ እንዲህ ይላል። ቁጥር 30 ላይ አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ፣ እናንተን በፈጠረ በእግዚአብሔርም እመኑ አላችሁ ይላል። አሁን ገድለ ተክለ ሃይማኖት የሚናገረው አባታችን ተክለ ሃይማኖትም ልጆቼ ኑ ተከተሉኝ፣ ምሰሉኝ አሉ። ማንን? አቡነ ተክለ ሃይማኖትን መከተል መምሰል ምን ማለት ነው? እናንተን በፈጠረ እግዚአብሔርም እመኑ አላቸው። የፈጠረን ማን ነው? እግዚአብሔር። ከዛ መላው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው በአንተ አምላክ እናምናለን አሉ። በአንተ እናምናለን እኮ የሚለው በአንተ አምላክ እናምናለን አሉ። ከዛ ምን አለ? እምነት ብቻ በቂ ነው አለ። ሁሉንም በሶስቱ ስም አሳምኖ አጠመቃቸው። ለምን አይረሱትም? ይሄን ለምን አይዘነጉትም? አቡነ ተክለ ሃይማኖት አይ በቃ አመናችሁ በእኔ እኔም መሰላችሁ እግዚአብሔርን አመናችሁ በቂ ነው መቻሉ። የፈጠራችሁን እግዚአብሔር እመኑ ብለው ሁሉም በማን ስም ነው የሚለው? በሶስቱ ስም አሳምኖ አጠመቃቸው። ይሄ ገድለ ተክለ ሃይማኖት ነው። ይሄን ለምን ረሱት ነው? እሺ አሁንም እናንሳ ከክቡር አባታችን እዚህ ምዕራፍ 32 ላይ ተክለ ሃይማኖት ገድል ማለት ነው። ምዕራፍ 32 ቁጥር 2 ላይ ክቡር አባታችን ተክለ ሃይማኖት እነዚህን ሰዎች ለእግዚአብሔር መገዛታቸውን አይቶ የስሙን ማመን በልቦናቸው ያሳደረባቸውን እግዚአብሔርን አመሰገነ ይልና ተነስቶ ልበሉ እዚህ ጋር ተነስቶ ምዕፅ ወደምትባል ወረደ። ውሃውን ባርኮ በአብ በወልድ በመንፈስ ቅዱስም አጠመቃቸው። በዚያች ቀን 603,049 ሰዎች ተጠመቁ ይላል። ስንት ሺህ? እኛ ላይ በገባንበት የሁላችን ቢጨመቅ የሁሉ ሰዓት መቀናንኛው ወንጌል በሰበክንበት ችግር የለም። እንደምረው የዩቲዩብንም እንደምረው የአውደ ምሕረቱም እንደምረው እኛ በእውነት በዚህ ዓመት አስጠምቀናል። በአንድ ቀን ስብከት
603,000 እኮ ነው። 49 ሰዎች ተጠመቁ። ይህ ገድለ ተክለ ሃይማኖት ነው። ማንሳት እንዲህ እንችላለን። ከእባብ ጋር በተያያዘ ደግሞ የተነሳውን ደግሞ እናንሳ። ለምንድን እባብ የተነሳው የሚለው ቅድም እንደተነሳው በዛ አካባቢ እባብን ያመልኩ ስለነበረ በእባቡ ደግሞ አድሮ ሰይጣን በጣም ክፉ የሆነ ስራን እየሰራ ያ ማለት ጣዖት እያስመለካቸው ግብር እያስገበራቸው በጣም ራሱን እንደ አምላክ እያደረገ እንዲመለክለት ግብር እንዲገበርለት ያደርግ ነበረ። ማን? ዲያብሎስ። ያንን ነው የተቃወሙት። ያን የተቃወሙት አቡነ ተክለ ሃይማኖት እንጂ በቁሙ እባብን አይደለም። ያንን ስራ የሚሰሩ አጋንንት ነበሩ። የእባብ ብቻ አይደለም፣ የተለያዩ አራዊቶችም ነበሩ። ለምሳሌ እንዲህ የሚል ቃል አለ እዚሁ ምዕራፍ 50 ላይ። እዚህ ገድለ ተክለ ሃይማኖት አሁን ማሳያችሁ ምዕራፍ 50ን ተመልከቱት፣ ቁጥር 17 ተመልከቱ። እዛ ላይ ቃል በቃል ታያላችሁ። እዚህ ጋር የጎጃሞቹን ፈረሶቻችን እሳት ልብሶቻችን እሳት ሲሆን ማን ይችለናል? በመብረቅም እንመለሳለን አሉ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። ዋሻ ውስጥ የነበሩትን አራዊቶች ተመልከቱ። አጋንንት ምን ያክል በምን እየተመሰሉ ሰውን ሲፈትሉ እንደነበሩ። እኩሌቶቹ እሳት ከአፋቸው ያናፋሉ፣ እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ፣ ከእነርሱም እንደ እባብ የሚያፏጩ አሉ፣ እንደ እንቋሪት እንደ ግርማ ሌሊት የሚጮሁ እንደ ዝንጀሮም የሚጮሁ አሉ። አጋንንት ምን ያክል አጋንንት ስራ እንደሚሰሩ ተመልከቱ። ያ ማለት በአካባቢው የነበረው ሰው ሲያመልክ የነበረው ባዕድ አምልኮ የሚያሳየው ይህንን ነው። እባብ ደግሞ እንደምታውቁ በመጽሐፍ ቅዱስ ላይ በቁሙ እባብ አይደለም እኛ የምንተረጉመው፣ ክፉ የሆነ የዲያብሎስ ስራ የሚሰሩ ሰዎች አሉ። እንዲህ የሚል ስላለን ማለት ነው። አንድ ሁለት ላሳይ ከዚህ ላይ ማለት ነው። እዚህ ተአምር ላይ እንደውም ተአምረ ተክለ ሃይማኖት ላይ መጨረሻው ክፍል ላይ ተአምር 4 ላይ እንዲህ ይላል። በደብረ ሊባኖስ የሚኖሩ ገዳማውያን ስለ ውሃ መቅዳት ቀድሞ ስርዓት ነበራቸው። ቀድሞ የሄደ በቅድሚያ ውሃ ይቀዳል፣ በኋላም የሄደ እንዳመጣጡ በኋላ ቀርቶ ይሄድ ነበር ይልና ከዕለታትም በአንድ ቀን በኋላ የመጣው በፊት የመጣውን የቅድሚያ ተራውን ወስዶበት ወረፋውን በነጠቀው ጊዜ የቀድሞ አባቶችን ስርዓት ስለምን ታፈርሳለህ? አሁንም ያለ ተራ እንዳትቀዳ በአባታችን በተክለ ሃይማኖት ስም አምልሃለሁ አሉ። ሰውየው ግን እምቢ ብሎ ቅድሚያውን ለመያዝ የውሃ መቅጃውን እንስራ በምንጩ አጠገብ አስቀመጠው። በዚያ ጊዜ ሰውየው የጻድቁ ስም ያማለውን መሐላ ባለመስማቱ ከውሃው ጉድጓድ ውስጥ ታላቅ እባብ በቁጣ መላሱን ያውለበለበ ይነክሰው ዘንድ ወጣ። ስለዚህ ልክ አሁን እባብ ሲባል የክፋትን የተንኮልን የዲያብሎስን ብቻ አይደለም፣ ለቁጣም ይታዘዛል። ልክ ኤልሳ አንተ መላጣ ባሉት ጊዜ ድቦች ወጥተው እንደበሉት በሙሴ ጊዜ ነዝር የተባለ እባብ መጥቶ እንደነደፋቸው ለቁጣም ይላካል። ልክ አሁን እባብ ስለኛ ገድለ ተክለ ሃይማኖት ስናገኝ በቃ ያ ዲያብሎስ ብቻ ነው እያልን አይደለም። ዘንዶ ሊያዝ ይችላል፣ አንበሳ ሊያዝ ይችላል። ምክንያቱም ፍጥረት ሁሉ ለእግዚአብሔር ስለሚገዛለት ምንም ጥያቄ የለውም። ኤልሳን በረገሙት ጊዜ ድቦቹ መጥተው እንደበሏቸው፣ እግዚአብሔርን ባሳዘኑት ጊዜ እባብ መጥቶ እንደነደፋቸው ይታዘዛል። ለቁጣ ይታዘዛሉ ምንም ስለማይደረግ። ግን መሰረታዊ ግን ሀሳቡ ሐሙስና እሁድ ቀን እባብ የገደለ ማለት በሰዓቱ እዛስ የነበሩ ሰዎች ዘንዶውን እያመለኩ እባብን እያመለኩ ሲገብሩ እንዳውም ግደሉት፣ አምላክ እንዳይመስላችሁ፣ ፈጣሪ እንዳይመስላችሁ እናንተ የምትገብሩለት ተራ እንስሳ ነው፣ ግደሉት በቃ ማለት ነው። መግደል ሲባል ደግሞ በእኛ መግደል ስንል እንግዲህ ያው ብልቶቻችሁን ብልቶቻችሁን ግደሉ ሲል ሐዋርያው መቼስ ያው ሰይፍ አምጥታችሁ ቁረጡ እያልን አይደለም ማለት፣ በጾም በጸሎት ራሳችሁን አስገዙ ማለት ነው እንጂ በቁሙ እባብ ስንል እኛ እባብ ስንል በቁሙ እባብ እየወሰድን አይደለም። ይሄንን ቀለል ያለ ምሳሌ ለመውሰድ ያክል ብዙ ጊዜ ምላሽ ሰተንበታል። እንዲህ የሚል ቃል አለ በዚህ መጽሐፍ ቅዱሳችን ላይ። ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ በእግሮቿ በታች ላይ ያላት በራሷ ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። በእመቤታችን ካወራ በኋላ እንደዚህ የሚል ቃል እዚች ጋር ነው የምፈልጋት። እንዲህ ይላል፣ ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት። አሁን ይህ ዘንዶ ኮብራውን ነው አይደለም።
እውነት ቤተክርስቲያናችን አውደ ምሕረት እባካችሁን ዛሬ ኮብራ እባብ እግድ አሁን ናሽናል ጂኦግራፊ ላይ የምናየውን እባብ እየነገረን ነው አይደለም? ይህ እኮ ሁላችን እናውቀዋለን። እሺ ሚካኤልና ዘንዶ ተዋጉ ሲልስ ቁጥር 7 ላይ ሚካኤል የተዋጋው ናሽናል ጂኦግራፊ ላይ ከምናየው እባብ ጋር ነው የተዋጋው። እንደዛ ነው ይህ ቤተክርስቲያናችን ትምህርት። ኢቨን ፕሮቴስታንቶች እንደዛ የተረጉሙታል? አይተረጉሙትም። ስለዚህ ሚካኤልና ዘንዶ ተዋጉ ሲባል በቁሙ ያው እንደምናውቀው ዘንዶ ማለት አይደለም። እሺ ወደ ደግሞ በጣም ግልጽ የሚያደርግልን ደግሞ እንምጣ። ወደ በተለይ መዝሙረ ዳዊት ላይ ደግሞ መጽሐፍ ቅዱሳዊ ሲሆን ሁሉ ነገር መልካም ስለሆነ መዝሙረ ዳዊት ላይ ደግሞ እንምጣ። መዝሙረ ዳዊት መዝሙር 73 እንደዚህ የሚል ቃል እናገኛለን። መዝሙረ ዳዊት መዝሙር 73 ላይ መዝሙር 73 በቅንፍ 74 ቁጥር 14 ላይ እንደዚህ ይላል፣ አንተም የዘንዶን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ይላል። አሁን እግዚአብሔር አምላክ ዘንዶ የተባለው ዲያብሎስን መቀጥቀጡ ለማሳየት እንጂ ይሄ ኮብራ እባብን ነው። እሺ እዚሁ ላይ ደግሞ መዝሙረ ዳዊት ላይ አሁንም መዝሙር 90 ስንመለከት እንዲህ የሚል ቃል እናገኛለን። መዝሙር 90 ቁጥር 13 ላይ መዝሙረ ዳዊት መዝሙር 90 ቁጥር 13 እንደዚህ ይላል፣ በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶውን ትረግጣለህ ይላል። በሉ እንግዲያውስ ገድለ ተክለ ሃይማኖትን በቁም የምትወስዱ የፕሮቴስታንት ወገኖቻችን እስቲ ሄዳችሁ እባብን ተጫሙት። እስቲ ሄዳችሁ እስቲ ተኩላውን ንኩት። እስቲ ሄዱና አሁን በተኩላና በእባብ ላይ ትጫማለህ፣ አንበሳውን ዘንዶውን ትረግጣለህ ይላል። ምን ማለት ነው? ተኩላ የተባለው ማን ነው? እባብ የተባለው ማን ነው? ቀላል ነው። እና አንበሳውንና ዘንዶውን ትረግጣለህ ይላል። ያ ማለት አሁን አንበሳ ሄደን እንረግጣለን? ምን ማለታችን ነው? ትርጓሜው ምንድን ነው? መጽሐፍ ቅዱስ የሚናገር ይሄንን አሁን ስለ እንስሳት እያወራ አይደለም። አሁን መጽሐፍ ቅዱስ ይሄው ተመልከቱ፣ በተኩላና በእባብ ትጫማለህ ይላል፣ አንበሳውን ዘንዶውን ትረግጣለህ፣ ስለዚህ እንዲህ መርገጥ አለብን ማለት አይደለም። እዚህ በአጭር ቃል እባብ ዘንዶ ብሎ የሚገልጸው ዲያብሎስን ነው፣ ሰይጣንን። ስለዚህ ሐሙስና እሁድ ቀን ግደሉት ማለት በጾም በጸሎት ግደሉት፣ ከዛስ ስጋው ደግሞ ተቀበሉ። ሐሙስ እንደምታውቁት ጸሎተ ሐሙስ ናት። እሁድ ቤተክርስቲያናችን ተገኝተን አስቀድሰን በጌታ ቀን ማለት ነው ስጋው ደግሞ የምንቀበልባት ዕለት ናት እንጂ ደብረ ሊባኖስ ብንሄድም እንኳን ምዕመናን ዛሬ ሐሙስ ነው፣ እባብ ያልገደለ ሰው አለ እንዴ? ሀያታችሁ እንዲሰራ የላችሁ ቶሎ እባብ እየገደለ በየጫካው ገጀራ ይዞ የሚዞር ክርስቲያን አለ? ለምን እውነት አንነጋገርም? መሬት ላይ ያለችው ኦርቶዶክስ አለች። የትኛው የአቡነ ተክለ ሃይማኖት ደብር? ይኸው አለን እኮ አዲስ አበባ ላይ ተክለ ሃይማኖት ሰፈር። እስቲ አቡነ ተክለ ሃይማኖት ቤተክርስቲያን እኮ አለ። የደብሩ አስተዳዳሪ ናቸው ያሉት። የደብሩ ስብከት ወንጌል ነው። ሰንበይት ስንማር ነው። ገጀራ ይዛችኋል ምዕመናን። ዛሬ እኮ ሐሙስ ነው። እባብ ሳትገሉ እንዴት ዋላችሁ? በሉ በየጫካው ፈልጉ። በሉ ወጣ በሉ ከአዲስ አበባ በየጫካ እየፈለጋችሁ እባብ ገድላችኋል። ዛሬ እሁድስ ሀያትህ እኮ እንዲሰራ የለ ነው ብላ ነው የሰበከችው ቤተክርስቲያን። የሌለ ነው ለማለት ነው። ሌላው ማብራሪያ በጣም ጥሩ ነው። ለቅድሙ ደግሞ በደንብ አንትን አትበሉ። ያው ቅድም ልደተ ቃል ያው ለተፈጠረው ነገር ብዙም ተገቢ አይደለም። ያው መሰደባችን ምናምን የተገባ ነው። ባይሆን ጠቅላይ ቤተ ክህነት ዘመድ ያላችሁ ሰዎች ካላችሁ አናግሩኝና ደብዳቤ ላጽፍ። ቃል ያሰማል። አዎ ደብዳቤ አምጣ ወላጅ አምጣ የተባለውን ትምህርት ቤት እንደዛ ነው ትዝ ያለኝና